ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በዛሬ ቪዲዮአችን ደግሞ በቀላሉ ቀላል ታስኮችን በመስራት ብቻ የሞባይል ካርድ የምታገኙበትን አንድ ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ በማድረግ ይጀምሩት ማለት ነው። አሁን ወደ ቪዲዮ እናልፋለን። አፕሊኬሽኑ ይህንን ይመስላል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እኔ በቀላሉ የሰበሰብኩት 604 ፖይንት አለኝ ማለት ነው። ይህንን 5 ደቂቃ ባልሞላ ጊዜ ውስጥ ነው መሰብሰብ የቻልኩት ማለት ነው። በመጀመሪያ ይህን ያለኝን ፖይንት እስኪ ወደ ካርድ ቀይሬ ላሳያችሁ ማለት ነው። ይህንን ወደ ካርድ ለመቀየር ከታች ሪዲም የሚል አለ፣ እሱን አንድ ጊዜ እንነካዋለን ማለት ነው። በመቀጠልም እዚህ ጋር ሞባይል ሪቻርጅ የሚል አለ፣ እሱን አንድ ጊዜ እንነካውና እዚህ ጋር እንደምትመለከቱት የ5 ብር ካርድ 450 ብር እንዲሁም ደግሞ የ100 ብር ካርድ 8500 ፖይንት ነው ማለት ነው። እዚህ ጋር ባላችሁ ፖይንት መሰረት እናንተ የፈለጋችሁትን መሙላት ትችላላችሁ። እንደዚህ ካርዱን ከነካችሁት በኋላ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። በመቀጠልም ኮንፊርም የሚለውን ከታች ትነኩታላችሁ ማለት ነው። በምትመለከቱት መልኩ ሪኩዌስት ሰብሚትድ ይላል ማለት ነው። ያዘዝኩትም የሞባይል ካርድ እንደምትመለከቱት የፈጠነ እዛው ላይ ገብቶልኛል ማለት ነው። አፕሊኬሽኑን ለማውረድ ሊንኩን ቴሌግራም ቻናላችን ላይ የማስቀምጥላችሁ ይሆናል። የቴሌግራም ቻናላችን ሊንክ ደግሞ ከታች ዲስክሪፕሽን ቦክስ ላይ ወይም ደግሞ እዚህ ስክሪኑ ላይ በምትመለከቱት ገብታችሁ ማግኘት ትችላላችሁ ማለት ነው። በዚህ መልኩ ታገኙታላችሁ። ይሄን እንደነካችሁት ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ ካደረጋችሁት በኋላ ስትከፍቱት ልክ በዚህ መልኩ ይመጣላችኋል። ይሄንን ኔክስት ትሉትና በዚህ መልኩ ትገባላችሁ ማለት ነው። ኢሜይላችሁን ካስገባችሁ በኋላ በዚህ መልኩ ይከፍትላችኋል ማለት ነው። እዚህ ጋር የሚጠይቃችሁን ፐርሚሽን አለው ትሉታላችሁ ማለት ነው። በመቀጠልም በዚህ መልኩ ይከፍትላችኋል። እንደምትመለከቱት ከላይ ምንም አይነት ፖይንት የለም ማለት ነው። ስትገቡ ልክ እንደገባችሁ ግን 100 ፖይንት የምታገኙበት አለ። እሱንም ማሳያችኋለሁ። እዚህ ጋር ስክራች ኢት የሚል አለ ከታች፣ እሱን አንድ ጊዜ ተነኩታላችሁ። ከዛም እዚህ ጋር እንደምትመለከቱት ልክ እንደ ካርዴንን ታብ ካደረጋችሁት በኋላ እንደ ካርድ ስትፍቁት 100 ፖይንት ይሰጣችኋል ማለት ነው። ይህንን ካደረጋችሁ በኋላ እንደገና ወደ ሆም በመመለስ እዚህ ጋር የተለያዩ ጌሞች አሉ። እነዛን ጌሞች መጫወት ትጀምራላችሁ። ወይም ደግሞ የተለያዩ አፕሊኬሽኖች እንድታወርዱ ሊጠይቃችሁ ይችላል። ታስኮች ናቸው ብቻ እነዛን ታስኮች ትሰራላችሁ ማለት ነው። ለምሳሌ እዚህ ጋር ፕሌይ ነው የሚል አለ። እሱን አንድ ጊዜ እንደነካሁት ፕሌይ ቱ እርን ይለኝና እዚህ ጋር 3 ስቴፖች አስቀምጧል ማለት ነው። የመጀመሪያው ምንድነው ፐርሚሽኑን ተቀበሉ ነው የሚለው። ሁለተኛው ደግሞ ጌሙን ምረጡ፣ በመጨረሻም ላይ ኮይናችሁን ታገኛላችሁ ነው የሚለው። ኦኬ ኮንቲኒው አልኩት። ይህንን ካልኩት በኋላ በቀጥታ ወደዚህ ፔጅ ሪዳይሬክት ያደርገኛል ማለት ነው። ፐርሚሽን ይጠይቀኛል፣ አለው ትራኪንግ እለዋለሁ። ይህንን ካደረግኩ በኋላ ፕሌይ ነው እለዋለሁኝ ማለት ነው። ከዛም በኋላ በቀጥታ ወደ ፕሌይ ስቶር ወስደኝና አሊባባን ኢንስታል እንዳደርግ ይጠይቀኛል ማለት ነው። ይህንን አፕሊኬሽን ኢንስታል አደርጋለሁኝ ማለት ነው። ኢንስታል ካደረጋችሁ በኋላ ኦፕን ታደርጉታላችሁ ማለት ነው። በመቀጠልም ወደዚህ ፔጅ ወደ አሊባባ ፔጅ ላይ ነው የሚወስዳችሁ ማለት ነው። እዚህ ላይ ሬጂስተር ካደርጋላችሁ ማለት ነው። ወደዚህ ወደ አሊባባ አፕሊኬሽን ፔጅ ላይ ከገባችሁ በኋላ እዚህ ጋር የተለያዩ ሴል የሚደረጉ ወይም ደግሞ የሚሸጡ እቃዎች አሉ ማለት ነው። እነዚህን እቃዎች ስላያችሁ ወይም ደግሞ ስለተመለከታችሁ በቆያችሁበት ደቂቃ ነው ማለት ነው የሚከፍላችሁ። ለምሳሌ እዚህ ጋር ኖቲፊኬሽን እንደምታዩት 75 ኮይን ገብቶልኛል ማለት ነው። ምክንያቱም አንድ ደቂቃ እዚህ ፔጅ ላይ ስለቆየ ማለት ነው። ሌላም ደቂቃ የምቆይ ከሆነ ድጋሚ እዚሁ ላይ የሚጨምርልኝ ይሆናል ማለት ነው። እንደዚህ አድርጋችሁ ፔጁ ላይ ቆይታችሁ በምትመለሱበት ጊዜ እዚህ ጋር እንደምትመለከቱት ፖይንታችሁ 175 ሆኖ ታገኙታላችሁ ማለት ነው። 100 መጀመሪያ በዌልካም መጀመሪያ ላይ እዚህ ጋር ስክራች ያደረግነው ነው። አሁን ደግሞ 75 ሰጥቶናል ማለት ነው። ሌላ ደግሞ ስክራች የሚደረግ እዚህ ጋር መጥቷል ማለት ነው። ይህንንም እንደምትመለከቱት ስክራች እናደርገዋለን። 225 ፖይንት ሰጠን ማለት ነው። እዚህ ጋር እንደምትመለከቱት በጠቅላላው ያለን ፖይንት ከላይ 400 ሆኗል ማለት ነው። ተጨማሪ ፖይንቶችን ከፈለጋችሁ ደግሞ እዚህ ጋር ሌሎች ጌሞች አሉ። እነዛን ፕሌይ በማድረግ ወይም ደግሞ ከታች ታስኮች አሉ። ለእኛ ሀገር አቬሌብል የሆኑትን ታስኮች እዚህ ጋር እየመረጣችሁ በመስራትም ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቀጣይ በሌላና በምርጥ ቪዲዮ እስከምንገናኝ ድረስ ይመቻችሁ።